ስለ ሁለቱ የዓለማችን ኮከብ ሲናገር ለእሱ ምርጡ ክርስቲያኖ ሮናልዶ እንደሆነ ግብፃዊው ፈርዖንኛ መሐመድ ሳላህ እንዲህ ሲል ተናግሯል። በክርስቲያኖ ሮናልዶና በሊዮኔል ሜሲ መካከል ከታሪክ ሁሉ ታላቅ የእግር ኳስ ተጫዋች ማን ነው ተብሎ ተጠየቀ። መሐመድ ሳላህ እንዲህ ሲል አከለም፣ ሁልጊዜም ለሁለቱም ከፍተኛ አክብሮት አለኝ። ምክንያቱም እርስ በርሳቸው ዳግመኛ ወደማናያቸው ደረጃዎች ስለገፋፉን። ግን አንዱን መምረጥ ካለብኝ ክርስቲያኖ ሮናልዶ እላለሁ። ሰዎች ብዙውን ጊዜ በችሎታ ላይ ያተኩራሉ። ነገር ግን ሮናልዶ በዲሲፕሊን በአስተሳሰብና በወጥነት ያስመዘገበው ነገር አስደናቂ ነው። በእንግሊዝ፣ በስፔን፣ በጣሊያንና በፖርቱጋል የበላይነት መኖሩ በየቦታው ሪከርዶችን መስበር ስለሱ ሁሉንም ነገር ይናገራል። ቤተሰቦቹን ባጣው አሳዛኝ ክስተት በኋላም በአንፊልድ የተከሰተውን መቼም አልረሳውም። የሊቨርፑል ደጋፊዎች ፉክክርን ወደ ጎን ትተው ስሙን ዘመሩ። ያ ስለ እግር ኳስ አልነበረም፣ በዓለም ዙሪያ ስላገኘው አክብሮት ነበር። እንደዚህ ያሉ ጊዜያት ተቀናቃኝ ለመሆን በታሰበባቸው ቦታዎች እንኳን በሰዎች ላይ ያለውን ተጽዕኖ ያሳያሉ። ለዓመታት በሊቨርፑል የተጫወተ ሰው እንደመሆኔ መጠን ያ ድባብ ምን ማለት እንደሆነ አውቃለሁ። በሺዎች የሚቆጠሩ የሊቨርፑል ደጋፊዎች ቆመው ክርስቲያኖን የፍቅርና የአክብሮት ደረጃ ልዩ ነገር መሆኑን ሲያሳዩ ማየት። ሜሲ የማይታመን ተጫዋችና ጨዋታን ከመቼውም ጊዜ በላይ ከተጫወቱት ታላላቅ ተጫዋቾች አንዱ ነው። ነገር ግን አንዱን እንድመርጥ ከጠየቁኝ ክርስቲያኖን እየመረጥኩ ነው፣ ክርስቲያኖ ሮናልዶን ሲል በአንድ ወቅት ስለ CR7 ሐሳቡን ሰጠ። ሌላኛው ታዋቂው የእግር ኳስ ባለታሪክ ደግሞ ቴሪ ሄነሪ ስለ ክርስቲያኖ ሮናልዶ እንዲህ ሲል በአንድ ወቅት ተናገረ። የክርስቲያኖ ሮናልዶ ታሪክ ፈጽሞ የማይነካ ነው። ብዙ ታላላቅ ተጫዋቾች ዓለም ዋንጫን አላሸነፉም። ይህም ታላቅነታቸውን አይወስንም። ሁሉንም መልካም ነገር እመኝለታለሁ። ከ1000 በላይ ጎሎችን እንዲያስቆጥርም ተስፋ አደርጋለሁ። እግር ኳስን በሚተነፍስበት በሚኖርበትና በሚያስብበት መንገድ ሙሉ ትውልድን በተለይም ልጆችን አነሳስቷል። ሰውነቱን ተመልከቱ። ለሁላችንም ምሳሌ ነው። ታላቅ ሰው ነው። ለማድረግ በወሰነው ነገር ሁሉ ምርጥ የሆነ ነው ሲል ስለ ክርስቲያኖ ታላቅነት መሰከረም። ታዋቂው የኮመንተሪ ባለሙያ የሆነው ፒተር ድሩሪ ስለ ክርስቲያኖ ሮናልዶና ሊዮኔል ሜሲ የተናገረው እጅጉን ያስደንቃል። ሁለቱም በአንድ ዘመን የተጫወቱ፣ ምናልባትም በእግር ኳስ ታሪክ ሁለቱም ታላላቅ ተጫዋቾች የሆኑ ናቸው። ሁለቱም ድንቅ ናቸው፣ ግን ፍጹም የተለያዩ በሆነ መንገድ። ክርስቲያኖ ሮናልዶ በአየር ላይ ሲዘል፣ በጭንቅላቱ ጎል ሲያስቆጥር ፍጹም አስደናቂ ነው። እንደ ኦሎምፒክ ከፍታ ዝላይና እንደ ኦሎምፒክ ፈጣን ሯጭም ነው። በሁለቱም እግሮቹና በጭንቅላቱ ጎል ያስቆጥራል። በእውነት ድንቅ ተጫዋች ነው። ነገር ግን ዕድሜን ሙሉ በየቀኑ አንድ ተጫዋች ብቻ ማየት ብችል የምመርጠው ግን ሊዮኔል ሜሲን ነው። ምክንያቱም እሱ የማይቻል የሚመስለውን ነገር እንዲቻል ያደርጋል። ሌሎች የማያዩትን ቦታ እርሱ ያያል። የሌለ በሚመስል በማይታይ ክፍተት ውስጥ ይሾልካል። ላይክ ኤ ዌቭ፣ ለመያዝ የማይመች የሚያሙለጨልጭ የፊዚክስን ሕግንም የጣሰ ይመስላል። ሮናልዶን ስታይ ፍጹም አትሌትነትን ታያለ። አስደናቂ የሰውነት ብቃት ያለው ሰው ነው። ሜሲን ስታይ ግን ልክ እንደ ጎረቤት ልጅ ይመስላል። ጎረቤትሽ እንዳለ አንድ ልጅ፣ ነገር ግን በሜዳ ላይ እንደ አምላክ የሚጫወት። ፒተር ከ4 ዓመት በፊት ከአንዲት ጋዜጠኛ ለቀረበለት ጥያቄ የሰጠው መልስ ነው። ላሚን ያማል በበኩሉ ከጨዋታ በኋላ ስለ ክርስቲያኖ ሮናልዶ በእውነቱ ዛሬ ለክርስቲያኖ በጣም አዝኛለሁ። በሜዳ ላይ ወደ እርሱ ይህንን ያህል ቀርቤ ስጫወት ይህ የመጀመሪያዬ ነበረ። ለእርሱ ያለኝን ክብር ይበልጥ እንዲጨምር አድርጎታል። እሱ አስደናቂ ሰው ነው። ያለምንም ጥርጥር
በእግር ኳስ ታሪክ ውስጥ ካሉ ምርጥ ተጫዋቾች አንዱ ነው። የመጨረሻው የዳኛ ፊሽካ ከተነፋ በኋላ ይህ ውድድር ለእርሱ ምን ያህል ትርጉም እንዳለውና ምን ያህል ስሜታዊ ሆኖ እንደነበር በግልጽ አይቻለሁ። ለዚህም ነው ወደ እርሱ ቀርቤ ያቀፍኩት። አንዳንድ ጊዜ እግር ኳስ ከተፎካካሪነት በላይ ነው። ዛሬ ለፖርቱጋል ያለውን ሁሉ ሰጥቷል። በሜዳ ላይም ሁሉንም ነገር ጥሏል። እንደ ክርስቲያኖ ያሉ ተጫዋቾች እኔን በእጅጉ አነሳስተውኛል። ከውጤቱ ውጪ እሱ ከክብር በቀር ምንም አይገባውም ሲል አድንቆታል። ኪሊያን ምባፔ ስለ ወደፊቱ ሲናገር ክርስቲያኖ ሮናልዶ ከልጅነቴ ጀምሮ ካሉኝ ትልልቅ መነሻዎች አንዱ ነው። እሱን እየተመለከትኩ ነው ያደግኩት። አስተሳሰቡ ከጽናቱና ከሕይወት ጉዞ ብዙ ተምሬያለሁ። ወደ ሪያል ማድሪድ መቀላቀል ከሕልሜ አንዱ ነበር። ይህም በከፊል ክርስቲያኖ እዚያ የፈጠረው ታሪክና መንገድ ምክንያት ነው። ስለ ወደፊቱ ግን እግር ኳስ ሁሌም የማይገመት ነው። በአሁኑ ጊዜ ለክለቤና ለሀገር የምችለውን ሁሉ ለመስጠት ላይ አተኩራለሁ። ነገር ግን አንድ ቀን በፕሪሚየር ሊግ ለመጫወት በወስን በታሪኩና ክርስቲያኖ ሮናልዶ ጋር ባለው ትስስር ምክንያት ማንቸስተር ዩናይትድን ከምመለከታቸው ክለቦች አንዱ ይሆናል በማለት ተናግሯል። ዋይኒ ማርክ ሩኒ በበኩሉም ስለ ክርስቲያኖ ሮናልዶ የተናገረው ክርስቲያኖ ሮናልዶ ብዙ ጊዜ ኦፍሳይድ ቦታ ላይ ይቆማል፣ ግን ይህ ሰነፍ ስለሆነ አይደለም፣ በጣም ብልህ የሆነ እንቅስቃሴ ነው። ይህ ኮንጎ ተከላካዮች ሁል ጊዜ የት እንዳለ እንደሚፈልጉት ያደርጋል። እነሱ በእሱ ላይ ሲያተኩሩ ደግሞ ለቡድን አጋሮቹ ክፍተት ይፈጥራል። እውነተኛ ታላቅ ተጫዋች ኳስ በእግሩ ላይ ብቻ አይጎዳም፣ ያለ ኳስም በአቋሙና በእንቅስቃሴው ጨዋታውን ይቀይራል። ብዙዎች እንደሚስማሙት ከሆነ ክርስቲያኖ ሮናልዶ አሁን ላይ በብሔራዊ ቡድን ከፖርቱጋል ጋር ከ2026ቱ የዓለም ዋንጫ በኋላ የማንመለከተው ቢሆንም እሱ ግን የታታሪነት የሰርቶ ማሳያ አይችልም የተባለውን ችሎ ያሳየ ድንቅ ኮከብ ነበረ። ክርስቲያኖ ሮናልዶ በርካታ ፈተናዎችን አለፈ ተጫዋች ነው። እርሱ ያልተገመተ ቦታ ልቆ የተገኘ በታላላቅ ተጫዋቾች በታላላቅ ተምሳሌት የሆኑ ኮከቦች የሚደነቅና የሚሞካሽ ኮከብ ነው። ክርስቲያኖ ሮናልዶ ምንም እንኳን ከፖርቱጋል ደሃ መንደር ቢገኝም አሁን የወርቅ ጫማን ተጫምቶ በዓለም እግር ኳስ ስሙን ከፍ እያደረገ የሚገኝ ድንቅ የዓለማችን ኮከብ ሆኗል። ክርስቲያኖ ሮናልዶ በሥራው በታታሪነቱ ትሬኒንግን አብዝቶ በመውደዱ በበርካቶች የሚደነቅ ሆኖም እስካሁኗ ድረስ እየተሞካሸ ይገኛል። ምንም እንኳን ክርስቲያኖ ሮናልዶ እግር ኳስን ለማቆም እየተንደረደረ ቢገኝም 1000 ጎሎችን ለማስቆጠር ጥቂት የሚባሉ ጎሎች ብቻ የሚቀሩት ይሆናል። ይህን ካደረገ ከፔሌም የበለጠ ኃያሉ የእግር ኳስ ተጫዋች ነው ሊባል የሚችልበትን ደረጃ ለማሳየት በሳውዲ ሊግ እየተፋለመም ይገኛል። ታዲያ ክርስቲያኖ ሮናልዶ ስብዕናው አስደናቂ፣ ለድሃ፣ ለተቸገረ፣ ለተከፉ ጓደኞቹ ደራሽ እንደሆነ በርካቶች ይመሰክሩለታል፣ መረጃዎችም ይጠቁማሉ። ታዲያ እርሶም ክርስቲያኖ ሮናልዶን በርካቶች በዚህ ደረጃ ካሞካሹት ለእርሶ ክርስቲያኖ ምን ይሆን? ሐሳቦን ያጋሩን። የተወደዳችሁ የቻናላችን ቤተሰቦች በእንደዚህ አይነት ጉዳይ ስለ ሜሲም በሌላ ዝግጅት ስለምንመለስ እናንተ በክርስቲያኖ ዙሪያ የእናንተ ምርጡ ሜሲ ወይስ ክርስቲያኖ የሚለውን አጠር አድርገው በኮሜንት ያጋሩን። ለዛሬ በዚሁ አበቃን። በሌላ ዝግጅት በሌላ ፕሮግራም እስክንገናኝ በያላችሁበት ሰላምና ቸርነት አንድነትና ፍቅር ከእናንተ እንዳይርቅ በመመኘት የዛሬን በዚሁ አበቃው። ቸር ያገናኘን።